የጃሬድ ኩሽነር የቢሊዮን ዶላር ፕሮጀክት በአልባንያ አውሮፓ ህብረትን የመቀላቀል ጥያቄዋን አደጋ ላይ ጥሎታል። የአውሮፓ ህብረት መስፋፋትና አዳዲስ ሀገራትን ወደ ህብረቱ የመቀላቀል ሂደት ሁልጊዜም ቢሆን ጥብቅ የህግ የዲሞክራሲና የአካባቢ ጥበቃ መስፈርቶችን ማለፍን የሚጠይቅ ረጅም መንገድ ነው። ይሁን እንጂ በአሁኑ ወቅት በባልካን ምድር የምትገኘውና ወደ ህብረቱ ለመቀላቀል የመጨረሻው ምዕራፍ እየተሻገረች ያለችው አልባንያ ከፖለቲካዊ መስፈርቶች ባሻገር ከአሜሪካውያን ቢሊዮነሮች የጥቅም ግጭት ጋር የተያያዘ ያልተጠበቀ ፈተና ገጥሟታል። የዚህ አዲስ የጂኦፖለቲካዊ ውጥረት ማዕከል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ነው። ኩሽነር በአልባንያ እጅግ ማራኪና ተፈጥሯዊ ይዞታቸውን ባለቀቁ የባህር ዳርቻዎች ላይ የቢሊዮን ዶላር ግምት ያለው የቅንጦት ሪዞርትና የቪላዎች ግንባታ ለማካሄድ ማቀዳቸው አነጋግሯል። ይህም በብራስልስና በቲራና መካከል ዲፕሎማሲያዊ ፍጥጫ ቀስቅሷል። ዋሽንግተን ደግሞ ፍጥጫውን ዳር ሆና እየተመለከተች ነው። የኩሽነር አፊኒቲ ፓርትነርስ የተሰኘው የኢንቨስትመንት ተቋም ትኩረቱን ያደረገው ቭሎራ በተሰኘው የአልባንያ ደቡባዊ የባህር ዳርቻ አካባቢና በሳዛን ደሴት ላይ ነው። ይህ አካባቢ በሜዲትራኒያን ባህር ክልል ውስጥ ካሉ ጥቂት ለምለም ስነ ምህዳራቸው ያልተበላሸና በርካታ ብርቅዬ የዱር እንስሳትና ወፎች የሚገኙባቸው ጥብቅ የተፈጥሮ ጥበቃ ቀጠናዎች መካከል አንዱ ነው። ታዲያ የኩሽነር ኩባንያ በዚህ የሚያሳሳ የስነ ምህዳር ቀጠና ላይ ግዙፍ የቱሪዝም መንደር፣ ዘመናዊ ሆቴሎችና የቅንጦት መኖሪያዎችን ለመገንባት ያቀረበው እቅድ በአካባቢ ጥበቃ ተሟጋቾች ዘንድ ከፍተኛ ተቃውሞ አስነስቷል። ምክንያቱም የአውሮፓ ህብረት ለአባልነት ከሚያስቀምጣቸው የጋራ ህጎች መካከል የአካባቢ ጥበቃና የስነ ምህዳር ደህንነት እጅግ ጥብቅና የማይደራደሩባቸው ምዕራፎች በመሆናቸው ነው። ህብረቱ የአልባንያ መንግስት ለዚህ ሜጋ ፕሮጀክት ፍቃድ ለመስጠት የሚያደርገውን መጣደፍ የአውሮፓን የአካባቢ ጥበቃ ስታንዳርድ የሚጥስ ነው በሚል በጥርጣሬ አይን እየተመለከተው ይገኛል። ይሁንና በአልባንያ ጠቅላይ ሚኒስተር ኤዲ ራማ የሚመራው መንግስት ፕሮጀክቱን የሀገሪቱን የቱሪዝም ዘርፍ ወደ ላቀ ደረጃ የሚያሸጋግርና የውጭ ቀጥታ ኢንቨስትመንትን በከፍተኛ ደረጃ የሚያሳድግ ወርቃማ ዕድል አድርጎ ወስዶታል። የኤዲ ራማ አስተዳደር ፕሮጀክቱ እንዲቀናጅ ለማድረግ ሲል በሀገሪቱ ጥብቅ የተፈጥሮ ጥበቃ ቀጠናዎች ላይ የኢንቨስትመንት ግንባታዎችን ለመፍቀድ የሚያስችል አዲስ የህግ ማሻሻያ በፓርላማ አጽድቋል። ይህ የህግ ማሻሻያ ግን በብራስልስ ያሉ የአውሮፓ ህብረት ባለስልጣናትን ክፉኛ ያስቆጣ እርምጃ ሆኗል። ህጉ የተዘጋጀው በቀጥታ ለኩሽነር ፕሮጀክት መንገድ ለመጥረግ ተብሎ እንደሆነ ይነገራል። የአልባንያ መንግስት ይህንን ውሳኔ የወሰደው በኢኮኖሚ ጥቅም ብቻ ሳይሆን ከአሜሪካ ቀጣይ የፖለቲካ አመራር ጋር ጠንካራ ወዳጅነት ለመመስረት ካለው ስልታዊ ፍላጎት በመነጨ እንደሆነ ይነገርለታል። በተጨማሪም ከዶናልድ ትራምፕ ቤተሰብ ጋር የጠበቀ ግንኙነት መፍጠር ዋሽንግተን በባልካን ቀጠና ላይ ለሚኖራት የፖለቲካ ተጽዕኖ ለአልባንያ ትልቅ ዲፕሎማሲያዊ ጋሻ ሊሆናት ይችላል የሚል እምነት በቲራና ባለስልጣናት ዘንድ አለ። የአውሮፓ ህብረት በበኩሉ በአባልነት እጩ ሀገራት ውስጥ የህግ የበላይነት፣ የጨረታ ግልጽነትና የሙስና ቁጥጥር ጉዳዮችን በዋና መስፈርትነት ያካትታል። በፖለቲካ ትንታኔ መሰረት ኩሽነር ይህንን ግዙፍ መሬት ያገኘበት መንገድና ከተደራሽነት ጥቅማ ጥቅሞች በስተጀርባ ያለው ሚስጥራዊ ለአውሮፓ ህብረት ትልቅ ቀይ መብራት አብርቷል። የህብረቱ አባል ሀገራት ሊከተሉት የሚገባውን የገበያ ውድድርና የግልጽነት መርህ የሚጻረር ማንኛውንም አይነት ልዩ የፖለቲካ ውለታ አጥብቆ ይቃወማል። ለዚህም ነው አልባንያን ተይ እያላት የሚገኘው። በአንጻሩ የአውሮፓ ህብረት የፓርላማ አባላት የአልባንያ መንግስት ለአሜሪካ ባለሀብቶች ሲል የአውሮፓን ህግጋት ወደ ጎን የሚገፋ ከሆነ የሀገሪቱ የአውሮፓ አባልነት ሂደት ሊዘገይ ወይም እገዳ ሊጣልበት እንደሚችል እያስጠነቀቀ ነው። ይህ ደግሞ አልባንያ ለዓመታት የደከመችለትንና የህዝቧ ትልቅ ምኞት የሆነውን የአውሮፓ ህብረት አባልነት ጉዞ ትልቅ አጣብቂኝ ውስጥ ከቶታል። ጉዳዩ በአልባንያና በአውሮፓ ህብረት መካከል ብቻ የተወሰነ ሳይሆን በአሜሪካና በአውሮፓ ህብረት መካከል ያለውን ሰፊ የፖለቲካና የኢኮኖሚ ተጽዕኖ ፉክክር ማሳያም ይሆናል። አውሮፓ የባልካን ሀገራትን ወደ ራሷ መዋቅር በመሳብ ቀጠናውን የማረጋጋት ሥራ እየሰራች ባለችበት ወቅት
የአሜሪካ የግል ካፒታልና የፖለቲካ ተጽዕኖ በአውሮፓ ህግጋት ላይ ፈተና መደቀኑ አዲስ ክስተት ነው። የኩሽነር ኢንቨስትመንት ፈንድ በአብዛኛው የፋይናንስ ምንጩ ከባህረ ሰላጤው ሀገራት በተለይም ከሳውዲ አረቢያ የሉዓላዊ ሀብት ፈንድ የተገኘ መሆኑ ደግሞ ሌላኛው የጂኦፖለቲካ ሽኩቻ ላይ ትኩሳት የጨመረ ጉዳይ ነው። ይህም ማለት በአውሮፓ ህብረት መግቢያ በር ላይ የአሜሪካ የፖለቲካ ተጽዕኖና የአረብ ሀገራት ካፒታል ተቀናጅተው የአውሮፓን ተፈጥሯዊና ህጋዊ መዋቅር እየተፈታተኑት ይገኛሉ ብሎ የአውሮፓ ህብረት እንዲያምን አድርጎታል። በዚህም ምክንያት የአልባንያ መንግስት በሁለት ከፍተኛ ኃይሎች መካከል በሚደረግ የገመድ ጉተታ ውስጥ እየተንገላታ ይገኛል። በአንድ በኩል የአሜሪካ ከፍተኛ ባለሀብቶችና የፖለቲካ ልሂቃን ፍላጎት በማሟላት የኢኮኖሚ ማነቃቂያና የዋሽንግተንን ወዳጅነት ማረጋገጥ የሚፈልጉ ኃይሎች ተጽዕኖአቸውን ለማሳየት እየጣሩ ናቸው። በሌላ በኩል ደግሞ የሀገሪቱ ዘላቂ የፖለቲካና የኢኮኖሚ ዋስትና ተደርጎ የሚወሰደውን የአውሮፓ ህብረት አባልነት ህልም ላለማጨናገፍ የብራስልስን ጥብቅ መመሪያዎች ማክበር ግዴታ ነው በሚል የቤልጂየሙን ተቋም የሚያከብሩ ኃይሎች ክንዳቸውን ለማፈርጠም እየሰሩ ናቸው። ይህ በጃሬድ ኩሽነር የቅንጦት ሪዞርት እቅድ ሰበብ የተቀሰቀሰው ፍጥጫ የባልካን ሀገራት ወደ አውሮፓ ለመቀላቀል በሚያደርጉት ጉዞ ላይ የሚገጥማቸውን ዘመናዊ የጥቅም ግጭት ቁልጭ አድርጎ የሚያሳይ ነው። ስለሆነም የአልባንያ መንግስት በአካባቢ ጥበቃና በቢሊዮን ዶላር ኢንቨስትመንት እቅድ እንዲሁም በዋሽንግተን ፍላጎትና በብራስልስ ህግጋት መካከል የሚያደርገው ሚዛን የመጠበቅ ጥረት የሀገሪቱን የወደፊት የጂኦፖለቲካ አሰላለፍ እንዴት ሊወስን እንደሚችል እየተጠበቀ ነው። ውድ ቤተሰቦቻችን በብዙ አቅጣጫ ተወጥራ ስለተገኘችው አልባንያ ያሰናዳንላችሁ መሰናዶ ይህን ይመስላል። መሰናዶን ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት፣ መሰል መሰናዶዎች እንዲደርሷችሁ ማያ ሌንስን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም